أشهد أن محمد رسول الله أزال الله ግን እንድታስታውሱ ነው አላህ አዛን ባለ ቁጥር የኢየሱስም ከተነሳ በኋላ ስለሱ ብቸኛ ተመላኪነት ከተነሳ በኋላ እሳቸው የአላህ መልእክተኛ መሆናቸውን አላህ አብሮ ከሱስም ጋር አነሳቸው ከራሱ ስም ጋር ያነሳቸው ደግሞ የተከበሩትን ነው ነብዩ የተከበሩ ናቸው ነብዩ ሊወደዱ የሚገቡ ነብይ ናቸው ሰሃቦች መውደታቸውን አሳዩ የአቡበከር ውዴታ ልዩ ነው የዑመር ውዴታ ልዩ ነው የዑስማን የዓሊ ውዴታ ልዩ ነው والله علي እኮ ህይወታቸውን ሰጡ ሂጅራ ሊወጡ ሲሉ ለነብዩ አለይሂ ሰላቱ ወሰለም ህይወታቸውን ሰጡ والله ይሄው እኔ ቦታ ላይ ተኛ እሺ አሉ ለምን አላሉም ተኙ የነብዩን ሻል ልብስ ለብሰው ተኙ ሙሽሪኮቹ ቁረይሾቹ ያው መሐመድ ተኝቷል ብለው እስከሚያስቡ ድረስ ህይወት ለመስጠት ዝግጁ ሆኑ አቡበከር ለጂሃድ في سبيل الله ገንዘብ ከተባለ ይሄው ብሎ ሙሉ ንብረታቸውን ሰጡ ለምን የነብዩ ውዴታ የነብዩ ውዴታ አንድ ሱሐባ ከስታለ ሰውነቱ መነመነ ምን ሆንክ አሉት ያ ረሱላህ እንደው ሐሳብ ሆነብኝ እዚህ ሲናፍቁኝ ያሉበት ቦታ መጥቻ አያውታለሁ ነገር ግን አው ምናልባት ጀነት እርሱ አይቀርም እኔም ከገባው የእርሱና የኔ ደረጃ ስለሚለያይ የዛን እንዴት ሆናለሁ ብዬ ሐሳብ ሆነብኝ አላቸው ያ አላህ ውዴታ ነብዩን ለማየት ፍቅር አላህ Subhanahu Wa Ta'ala ነብዩ ዝም አሉ ከዛ ቁርአን አወረደ አላህን መልእክተኛውን የሚታዘዝ ነገ ከማን ጋር ነው ከነቢያቶች ጋር ነው من النبيين والصديقين والشهداء والصالحين وحسن اولئك رفيقا ከነዚህ ጋር መጎዳኝ ምንኛ ያማረ ነው አላህ ነብዩን የወደደ ከነብዩ ጋር ይሆናል